የታሪካችን መነሻ ቶሚ የሚባል ትንሽ ልጅ ነው። እሱ ከአባቱና ከወንድሙ ጋር እንስሳትን ለማደን ወደ ጫካ ሄዶ ነበር። ነገር ግን ቶሚ አደን በጭራሽ አይወድም። ስለዚህ አባቱ ዳክዬ እንዲመታ በነገረው ጊዜ ሆን ብሎ ተኮሶ ይስታል። ሆኖም ግን ጥይቱ በድንገት አንዲት ሽኮኮ ላይ ያረፈ። ምስኪኗንም እንስሳ በህመም እንድትሰቃይ ያደረጋት። ቶሚ ህመሟን መመልከት ስላልቻለ አባቱ እንዲያድናት ለመነው። ነገር ግን አባቱ ቢላዋ ሰጥቶት ሕይወቷን እንዲያጠፋ ካዘዘው በኋላ ጥሎት ሄደ። ቶሚ ግን የሽኮኮን ሕይወት ማዳን ነበር የሚፈልገው። በዚያ ቅጽበት የዶሊትል ብልህ ማካው በቀቀን ፖሊኔዥያ ሁሉንም ነገር ትከታተል ነበር። ቶሚን ጠርታ በምስጢር መንገድ ወደ እንስሳት መጠለያው መራችው። ቶሚ ባየው ነገር ተገረመ። ቦታው በተለያዩ እንስሳት የተሞላ ነበር። እሱም በፍጥነት ወደ ጄይ ቤት አመራ። ነገር ግን ድንገት አንድ ግዙፍ የዋልታ ድብ አየ። ቶሚ በፍርሃት ወደ ኋላ ሲያፈገፍግ መሬት ላይ በተደበቀ ወጥመድ ውስጥ ወደቀ። በዚህ መሃል እንስሳት ጓደኞቹ እያገዙት ከተዘጋጀው ጆን ዶሊትል ጋር እንተዋወቃለን። እሱ ከጎሪላ ጓደኛው ቺቺ ጋር በሰላም ቼዝ እየተጫወተ ነበር። ነገር ግን ውጪ ባለው ወጥመድ ውስጥ ሰው መያዙን ሲያዩ ሁሉም ደነገጡ። ጆን ከሰዎች ጋር ካወራ ዓመታት ተቆጥረዋል። ከረጅም ጊዜ በፊት ሰዎችንም ሆነ እንስሳትን ያክም ነበር። ነገር ግን ሚስቱ ሊሊ በባህር ጉዞ ላይ ሕይወቷ ካለፈ በኋላ የመኖር ፍላጎቱን አጥቶ የመጠለያውን በሮች ለዘላለም ዘጋ። ልክ በዚህ ጊዜ አንዲት ወጣት ሴት ወደ ቶሚ ቀርባ ከባኪንግሃም ቤተ መንግሥት እንደመጣች ነገረችው። ንግሥቲቱ ራሷ እንደላከቻት ገለጸች። ስሟ ሌዲ ሮዝ ሲሆን ጆንን ትፈልግ ነበር። ሮዝ ቶሚን ከወጥመዱ ካወረደችው በኋላ ወደ ቤቱ ተራምዳ በሩን አንኳኳች። ቺቺ በሩን ከፈተ። ነገር ግን በጣም ፈሪ ጎሪላ በመሆኑ ቶሚን ሲያይ በፍርሃት ወዲያውኑ ራሱን ስቶ ወደቀ። ንግሥቲቱ በከባድ መታመሟና ቤተ መንግሥት በአስቸኳይ እንደምትፈልገው ነገረችው። ጆን ግን በቁርጠኝነት እምቢ አለ። ከእንግዲህ ሰዎችን ስለማያክም መሄድ እንዳለባት ነገራት። ከዚያም እንስሳቱን የሚመግብበትን ማሽን አስነሳ። በዚያ ቅጽበት ቶሚ ወደ ውስጥ ገብቶ የተጎዳች ሽኮኮ እንዳለችው ለጆን ነገረው። በድንገት እንደመታት አምኖ ሕይወቷን እንዲያድንላት ለመነው። ከዚያም ሽኮኮዋን ቀስ አድርጎ ከፊቱ አስቀመጣት። ጆን ሽኮኮዋን መርምሮ አሁንም እየተነፈሰች መሆኑን ተረዳ። ሽኮኮዋ ራሷን ኬቪን በማለት አስተዋወቀች። ጆን ከእንስሳት ጋር መነጋገር ስለሚችል በትክክል ተረዳው። ወዲያውኑም ለመርዳት ወሰነ። ሁሉንም የእንስሳት ጓደኞቹን ለቀዶ ጥገና እንዲዘጋጁ ጠየቃቸው። ሁሉም ወደ ሥራ ገቡ። በአንድነትም ዶክተር ጆን እና ቡድኑ የኬቪንን ሕይወት ማዳን ቻሉ። ሮዝ እና ቶሚ ጆን ከእንስሳት ጋር ልክ እንደ ተራ ነገር ሲያወራ አይተው ተደነቁ። ቶሚ ይበልጥ ተደስቶ ከእንስሳት ጋር መነጋገር እንዲችል የዶሊትል ረዳት መሆን እንደሚፈልግ ለሮዝ ነገራት። ሮዝም ንግሥቲቱ ይህንን መጠለያ ለጆን የሰጠችው እንስሳቱን እንዲንከባከብበት እንደሆነ ገለጸችለት። ነገር ግን ንግሥቲቱ ከሞተች ባለቤትነቱ ወደ ንጉሣዊው ቤተሰብ ይመለሳል፣ መጠለያውም ከእሱ ይወሰዳል። ፖሊኔዥያ ይህንን ውይይት ሰማች። ኬቪንን ካከመ በኋላ ጆን ሊያርፍ ሄደ። ኬቪን ብዙም ሳይቆይ ነቃ። ነገር ግን ሊገድለው ጥቂት በመቅረቱ ቶሚ ላይ በጣም ተቆጥቶ ነበር። ፖሊኔዥያ ንግሥቲቱን ከመርዳት ውጪ ሌላ አማራጭ እንደሌለችው ለጆን ነገረችው። ካልረዱ መጠለያው ይወሰዳል፣ ሁሉም ያለ መጠለያ ይቀራሉ። ቺቺ እና ሌሎች እንስሳት ይህንን ሐሳብ በጣም ፈሩት። ስለዚህ ባይፈልግም እንኳ ጆን በመጨረሻ ንግሥቲቱን ለመርዳት ተስማማ። ሁሉም ተደስተው ለጉዞ የሚሆን ተገቢ ልብስ እንዲለብስ ነገሩት። ጆን ግን ቸል አላቸው። በመሆኑም ቺቺ ይዞ ራሱን እንዲስት ካደረገው በኋላ ራሱን በሳተበት ወቅት እንስሳቱ ሙሉ በሙሉ አለባበሱን አስተካከሉት። ቆየት ብሎ ጆን ወደ ቶሚ እና ሮዝ መጥቶ እሱና የእንስሳት ጓደኞቹ ወደ ቤተ መንግሥት ተጉዘው ንግሥቲቱን ለማዳን መወሰናቸውን አስታወቀ። ነገር ግን ቶሚን በቀጥታ ወደ ቤቱ እንዲሄድ ነገረው። ከዚያም ወደ ውጭ ገፋው። ሆኖም ቶሚ በምስጢር በሌዲ ሮዝ ንጉሣዊ ሰረገላ ውስጥ ተደበቀ። በዚህም ጆንና ጓደኞቹ ወደ ቤተ መንግሥት ተጓዙ። ጆን በሰጎኑ ላይ ተቀምጦ ተጓዘ። ብዙም ሳይቆይ ወደ ንጉሣዊው ቤተ መንግሥት ደረሱ። እዚያም ማስፍላይ የተባለ ዶክተር የማይረቡ ቀልዶችን በመቀለድ ንግሥቲቱን የሚያክም እየመሰለ ነበር። የንግሥቲቱ አማካሪ ሎርድ ቶማስ ቀርቦ ስለ ሁኔታዋ ጠየቀው። ማስፍላይ ንግሥቲቱ በጣም አስቸጋሪ ሁኔታ ላይ እንዳለችና ከአንድ ሳምንት በላይ የመኖር ዕድል እንደሌላት ነገረው። ልክ በዚያን ጊዜ ጆን ቤተ መንግሥት ደረሰ። ሁሉም ሰው በእንስሳት ተከቦ ሲያየው ደነገጠ። በዚያ ቅጽበት ጠባቂዎቹ ቶሚን ይዘውት መጡ።
ጆን ወዲያውኑ ዶክተር ማስፍላይን አወቀው። ምክንያቱም ሁለቱ በልጅነታቸው በአንድነት ተምረው ነበር። ማስፍላይ ሁል ጊዜ በጆን ይቀና ነበር። ጆን ጂፕ የተባለውን ውሻውን የንግሥቲቱን ጠረን እንዲያነፈንፍ ጠየቀው። ምክንያቱም ጂፕ ልዩ የማሽተት ችሎታ ነበረው። በጥንቃቄ ካነፈነፈ በኋላ ጂፕ ንግሥቲቱ ናይትሼድ ብሎሰም በተባለ ብርቅዬና ገዳይ መርዝ እንደተመረዘች ለጆን ነገረው። ሎርድ ቶማስና ማስፍላይ ምን እንደሆነች ሲጠይቁት ናይትሼድ የተባለ ለማግኘት በጣም አስቸጋሪ መርዝ እንደተሰጣቸው ገለጸላቸው። እንዲሁም የዚያኑ ወር በ17ኛው ቀን የፀሐይ ግርዶሽ እንደሚከሰትና ከዚያ በፊት መድኃኒት ካላገኙ ንግሥቲቱ እንደማትሰረፍ አስረዳ። በተመሳሳይ ጊዜ ጆን ከመርዙ በጀርባ ያለው ሎርድ ቶማስ እንደሆነ መጠራጠር ጀመረ። ስለዚህ በብልሃት ቶማስን በምስጢር እንዲሰልል እንደ እንጨት የሚመስል ትንሽ ነፍሳት ትቶ ሄደ። እንዲሁም ለሮዝ ከአሁን በኋላ በእሷ እጅ የተዘጋጀ ምግብ ብቻ ለንግሥቲቱ መሰጠት እንዳለበት ነገራት። ቶማስ ጆንን እንዴት ሊያድናት እንዳቀደ ጠየቀው። ጆን አንድ መንገድ ብቻ እንዳለ አስረዳ። ማንም ሰው ከዚህ በፊት አግኝቶት የማያውቀውን አስማታዊ ፍሬ ማግኘት አለባቸው። ይህ ፍሬ በኤደን ደሴት ላይ ይበቅላል። ማስፍላይ በሐሳቡ ላይ በማሾፍ እና በመሳቅ ነገሩ ተረት ብቻ ነው አለው። እሱን ቸላ በማለት ጆን የኤደን ዛፍን ፍለጋ ከጓደኞቹ ጋር ለመሄድ ተዘጋጀ። ቶሚ ወደ ቤት መመለስ እንደማይፈልግ በመግለጽ አብሮ ለመሄድ ለመነ። ጆን ግን ጉዞው በጣም አደገኛ ስለሚሆን ሊወስደው እንደማይችል ነገረው። ከዚያም ቶሚን አሰናበተው። ቶሚ ወደ ቤት ሲመለስ አባቱ በቁጣ ተቆጣው። በተሰበረ ልብ ቶሚ ወደ ክፍሉ ሄዶ በሐዘን ተኛ። በማግስቱ ጠዋት ፖሊኔዣ ከቀጭኔ ጓደኛዋ ጋር እሱን ለመውሰድ መጣች። ፖሊ የሰው ቋንቋ መናገር የምትችል ማካው በመሆኗ በቀጥታ ከቶሚ ጋር ማውራት ትችል ነበር። ጆን ወደ ኤደን ደሴት ሊጓዝ እንደሆነና ቶሚም አብሮ መምጣት እንዳለበት ነገረችው። በእሱ ውስጥ ልዩ ነገር እንዳየችበት ገለጸችለት። ቶሚ ጆን እንዳይመጣ እንደነገረው በመግለጽ አመነታ። ፖሊ ግን ነገሩን ውድቅ በማድረግ እንዳይጨነቅ ነገረችው። ቀጭኔው ላይ እንዲቀመጥ ካደረገችው በኋላ በአንድነት ፈጠሩ። አንዳንድ ወታደሮች ቢከተሏቸውም ሊደርሱባቸው አልቻሉ። ብዙም ሳይቆይ የጆን መርከብ አስቀድሞ መጓዙን ተረዱ። ከዚያም ቶሚ አቅራቢያ የሚገኝ ድልድይ ያየና በፍጥነት ወደሱ አመሩ። እዚያም ቶሚ ከድልድዩ ጋር በተያያዘው ማንሻ ላይ ወጥቶ ወደ መርከቡ ራሱን ዝቅ ማድረግ ጀመረ። ነገር ግን ገመዱ በጣም አጭር ነበር። ቶሚ ምንም ቢሆን መርከቡ ላይ ለመድረስ ቆርጦ ነበር። ስለዚህ 2 ጊዜ ሳያስብ ዘለለ። ጆን ደነገጠ። ነገር ግን እንደ ድል ሆኖ ቶሚ በመርከቡ ሸራ ላይ በሰላም አረፈ። ጆን በፖሊ ላይ ተቆጣ። እሷ ግን በሰላም አስረዳችው። እሱ እየገፋና እየደከመ መምጣቱን፣ ይህ ጉዞ ለሱ ቀላል እንደማይሆን እንደምታውቅ ነገረችው። ከዓመታት በፊት በጣም በሚፈልጋት ጊዜ ከሊሊ ጋር ያስተዋወቀችው እሷ መሆኗን አስታወሰችው። አሁንም ቢሆን በአጠገቡ ሰው ያስፈልገዋል። ለዚህ ነበር ቶሚ የቡድኑ አካል መሆን ያለበት። ጆን በመጨረሻ ተስማማ። ቶሚም በጣም ተደሰተ። ምንም እንኳን አስደሳች ሥራዎችን ከመስጠት ይልቅ ጆን ማለቂያ የሌለው የጽዳት ሥራዎችን ቢያሰራም። በቤተ መንግሥት ሎርድ ቶማስ ብሪታንያ የተባለውን የጦር መርከብ ከጆን በስተጀርባ እየላከ እንደሆነ ለማስፍላይ ነገረው። ጆን ከተገደለ በኋላ ንግሥቲቱን የሚያድን ማንም አይኖርም፣ እነሱም የሚቀጥሉት የብሪታንያ ገዢዎች ይሆናሉ። ማስፍላይም መርከቡ ላይ እንዲወጣ አዘዘው። ነገር ግን እነሱ ሳያውቁ የጆን ትንሽ ሰላይ ነፍሳት እያንዳንዱን ቃል ሰምቶ ነበር። ይህ በእንዲህ እንዳለ መርከቡ ላይ ቶሚ ጆንን እየተመለከተ ከእንስሳት ጋር እንዴት እንደሚግባባ ለመረዳት ይሞክር ነበር። እናም በዚህ መልኩ ወደ አደገኛው ጉዟቸው ጠለቅ ብለው ቀጠሉ። ብዙም ሳይቆይ ቶሚ ሌላ መርከብ በቀጥታ ወደ እነሱ እየመጣች እንደሆነ አየ። ለማጥቃት የሚመጣው የማስፍላይ መርከብ ነበር። አደጋውን በማየት ጆን የአሳ ነባሪ ጓደኛውን ሃምፍሬን ለመጥራት ማሽን እንዲበራ አዘዘ። በዚህም የአሳ ነባሪውን ጥንካሬ ተጠቅመው ፍጥነታቸውን ለመጨመር አሰቡ። ከዚያም ጆን የመጥለቂያ ልብስ ለብሶ ወደ ውሃ ውስጥ ዘለለ። ከዋልታ ድብ ጓደኛው ዮሺ ጋር በመሆን ጀልባቸውን ከአሳ ነባሪው ጋር አሰሩ። ወዲያውኑ ፍጥነታቸው ጨመረ። ማስፍላይ በማጉያ መነጽሩ ሁሉንም ነገር አየና በጆን መርከብ ላይ መድፍ መተኮስ ጀመረ። በረብሻው መሃል ከጆን ጋር የተያያዘው ገመድ ከቺቺ እጅ አፈተለከ። ጆንም በውሃ ውስጥ ርቆ ተወሰደ። ሁሉም ተደናገጡ። ነገር ግን በትክክለኛው ሰዓት ቶሚ ገመዱን ያዘው። በአንድነት በመስራት ሁሉም እንስሳት ጆንን ወደ ኋላ ጎትተው ሕይወቱን አዳኑት። ቶሚ ስላዳነው ጆን በጣም ተደነቀ። ቺቺ ለዶሊትል በጣም ፈርቶ እንደነበር ነገረው።
ጆን ፈገግ ብሎ አሁንም በሕይወት ስላለ ምንም እንዳልሆነ አረጋገጠለት። በዚያ ምሽት ሁሉም ተኝተው ሳለ ጆን በምስጢር ቶሚን እንዲቀርብ ምልክት ሰጠው። ቶሚ መርከቡን ለጥቂት ጊዜ እንዲመራው ጠየቀው። ቶሚ በእውነት ወደ ኤደን ዛፍ የሚወስደውን መንገድ ያቅ እንደሆነ ጠየቀው። ጆን የኤደን ዛፍ በማንኛውም ተራ ካርታ ላይ እንደማይገኝ፣ ነገር ግን ሚስቱ ሊሊ በአንድ ወቅት መንገዱን አግኝታው እንደነበር አስረዳ። በሚያሳዝን ሁኔታ እሱን ፈልጋ በወጣችበት ወቅት መርከቧ በጉዞው መሃል በባህር ጥልቀት ውስጥ ጠፋች። የተረፈው ብቸኛው ነገር የኤደን ካርታ የያዘው የእሷ ማስታወሻ ደብተር ብቻ ነበር። ነገር ግን ያ መጽሐፍ አሁን በሊሊ አባት እጅ ነበር። ስለዚህ ከመቀጠላቸው በፊት በመጀመሪያ ወደ ሞንቴቬራ ተጉዘው መስረቅ ነበረባቸው። ሞንቴቬራ በባህር ወንበዴዎች የሚመራ ከተማ ሲሆን ንጉሱም የሊሊ አባት ንጉሥ ረሱሊ ነበር። ከነዚህ ዓመታት በኋላም እንኳ ረሱሊ አሁንም ልጁ ከሱ የተወሰደችው በዶሊትል ምክንያት እንደሆነ ያምን ነበር። በዚህ ምክንያት ጆንን ይጠላውና እንዲሞት ይፈልግ ነበር። ልብስ በመቀየር ጆንና ቶሚ በምስጢር ወደ ረሱሊ ከተማ ገቡ። ወደ ቤተ መንግሥቱ ዘልቀው መግባት ቢችሉም ብዙም ሳይቆይ መንገዳቸው ተዘጋ። ስለዚህ ጆን ድራገን ፍላይ ጓደኛውን ጄምስን እርዳታ ጠየቀው። ጄምስ መልእክቱን በአንድነት ለሚሰሩ የጉንዳን ቡድኖች አሳለፈ። እነሱም በሩን ከፈቱት። ነገር ግን ከበሩ በስተጀርባ ጆን ሊያልፍባቸው የማይችሉ ጠባብ የብረት ዘንጎች ነበሩ። ስለዚህ ቶሚን ከጄምስ ጋር ወደ ረሱሊ ክፍል እንዲሄድ ላከው። በውስጡ ቶሚ ንጉሱ ከበርካታ አንበሶች አጠገብ በሰላም ተኝቶ አገኘው። ረሱሊ አንበሶቹን በጣም ይወዳቸውና ከሰዎች በላይ ያምናቸው ነበር። በጸጥታና በጥንቃቄ ቶሚ ወደ ንጉሱ የተደበቀ ካዝና ተራመደ። እዚያም በሀብት ክምር መሃል የሊሊን ማስታወሻ ደብተር አየ። ነገር ግን ሊወስደው ሲል ረሱሊ በድንገት ነቃ። ቶሚ ወዲያውኑ ተያዘ። ጆንም እንዲሁ ተማረከ። በቁጣ የተሞላው ረሱሊ ጆን እዚያ በመምጣቱ ትልቅ ስህተት እንደሰራ ነገረው። ይቅርታ ማግኘት ይቻላል ብሎ ካሰበ ሞኝ እንደሆነና ዛሬ ምሽት በሕይወት እንደማይወጣ ነገረው። ረሱሊ ቶሚን ይዞት ሄደ። ጆንን ግን በክፍሉ ውስጥ በሰንሰለት አስሮ ተወው። ከዚያም እሱን እንዲገድለው ባሪ የተባለ አንበሳ ለቀቀበት። ባሪ እያገሳ ጆን እሱን ረቶት ሊሆን እንደሚችል፣ እሱ ግን ጆንን እንዳልረሳው ነገረው። ከዓመታት በፊት ጆን እያከመው ሳለ ከረሱሊ ልጅ ጋር መኮብለሉ፣ በዚህም የባሪ ሕክምና ሳይጠናቀቅ መቅረቱን ገለጸ። ከዚያን ጊዜ ጀምሮ ባሪ ለመበቀል ይጠብቅ ነበር። ባሪ ሊቦጭቀው ተወርወረ። ጆን ለማምለጥ ቢሞክርም በሰንሰለት ስለታሰረ መሬት ላይ ተንጠልጥሎ መከላከል ብቻ ነበር የቻለው። ይህ በእንዲህ እንዳለ ረሱሊ ቶሚን የባህር ወንበዴዎችን እንዲከላከል አስገደደው። ነገር ግን በዚህ ጊዜ ቶሚ እንስሳትን እንዴት መረዳት እንደሚቻል መማር ጀምሮ ነበር። ጄምስን በመጠቀም የጆን ሕይወት አደጋ ላይ መሆኑን ለፖሊ በምስጢር መልእክት ላከ። ፖሊ ይህንን እንደሰማች የማዳን ዕቅድ አወጣች። ዮሺ በባሩድ የተሞላ ሕንፃ ላይ እሳት የለኮሰ ሲሆን ይህም መላውን መንግሥትን ወደ ረብሻ የከተተ ከባድ ፍንዳታ አስከተለ። ፍርሃት በሁሉም ቦታ ተሰራጨ። በተመሳሳይ ጊዜ ፖሊ ጆንን ለማዳን በረረችና አንበሳውን አጠቃችው። ነገር ግን ባሪ መጥቶ በከባድ ሁኔታ አቆሰላት። ከዚያም ቺቺ ወደ እስር ቤቱ ሰበረው ገባ። አንበሳው ጆንና ፖሊን ሲያጠቃ ሲያይ በውስጡ የሆነ ነገር ተቀየረ። ፍርሃቱን በሙሉ በማሸነፍ ባሪን መጥቶት አንበሳው ራሱን እንዲሲት አደረገው። በሌላ በኩል ቶሚ ወደ ረሱሊ ክፍል በምስጢር ተመልሶ በመግባት የሊሊን ማስታወሻ ደብተር ይዞ በቀጥታ ወደ ጆን ፈረጠጠ። ነገር ግን ሊያመልጡ ሲሉ ማስፍላይና ሰዎቹ ከበቧቸው። ማስፍላይ መጽሐፉን ከቶሚ እጅ ነጠቀው። ጆን ንግሥቲቱን በመግደል ምን ለማግኘት እንደሚያስብ ጠየቀው። ማስፍላይ በኩራት በስልጣን የሚፈልገውን ሁሉ ማግኘት እንደሚችል በሊሊ ማስታወሻ ደብተር አማካኝነት የኤደን ዛፍን ራሱ አግኝቶ በሳይንስ ዓለም ታዋቂ እንደሚሆን መለሰለት። ከዚያም ማስፍላይ ከሰዎቹ ጋር ሄደ። ነገር ግን ከመጓዙ በፊት ማንም እንዳይከተለው የጆንን መርከብ ሙሉ በሙሉ አጠፋው። በቤተ መንግሥት የንግሥቲቱ ሁኔታ እየባሰ ነበር። ጊዜውም በፍጥነት እያለቀ ነበር። በሌላ በኩል ቶሚ አሁን ተስፋ መቆረጥ እንደሌለባቸው ለጆን ነገረው። ሊሊ እዚህ ቢሆን ኖሮ እሷም ተስፋ አትቆርጥም ነበር አለው። ጆን እሱን ተመልክቶ ስለ ሊሊ ምንም እንደማያውቅ ነገረው። እሷ የእሱን እያንዳንዱን ቀን በደስታ የሞላች ድንቅ ሴት እንደነበረች አስረዳው። ነገር ግን በአንድ ቀን ድንገት ጠፋች። ጆን ይህንን ዓለም ትቶ ከእሷ ጋር መሄድ እንደሚፈልግ አመነ። ነገር ግን ከመሞቷ በፊት ሊሊ እንስሳትን መንከባከቡን እንዲቀጥል ጠይቃው ነበር። ንጉሥ ረሱሊ ሁሉንም ነገር ሰማ።
ለመጀመሪያ ጊዜ ጆንና ሊሊ እርስ በርሳቸው በጥልቀት ይዋደዱ እንደነበር በትክክል ተረዳ። እውነታውን ሲረዳ ቁጣው ጠፋ። የጆንን ሕይወት ለመተው ወሰነ። እንዲያውም ከድሮ ጀልባዎቹ አንዷን ስጦታ ሰጠው። በዚህም ጆንና ጓደኞቹ እንደገና ጉዞ ጀመሩ። በደጎቹ አሳ ነባሪዎች እገዛ ማስፍላይን በባህር ላይ ተከታተሉት። ከቀናት ጉዞ በኋላ በመጨረሻ የኤደን ዛፍ ደሴት ደረሱ። ማስፍላይ አስቀድሞ ደርሶ የነበረ ሲሆን ታዋቂውን ዛፍ በጉጉት ይፈልግ ነበር። ጆንና ቡድኑ ወደ አንድ ምስጢራዊ ዋሻ ገቡ። ጆን አንዱን ድንጋይ ሲነካው በእሱ ላይ የበቀለ የፎክስ ፋየር ፈንገስ አገኘ። ይህ የኤደን ዛፍ አቅራቢያ መሆኑን ነገረው። ነገር ግን ወደፊት ከመሄዳቸው በፊት ማስፍላይና ሰዎቹ መጥተው ማረኳቸው። ጩኸታቸው በዋሻው ውስጥ አስተጋባና አንድ የሚያስፈራ ነገር ቀሰቀሰ። አንድ ግዙፍ እሳት የሚተፋ ዘንዶ ድራገን ድንገት አይኖቹን ከፈተ። በቁጣ ተሞልቶ ያገኘውን ሁሉ ማጥቃት ጀመረ። ጆንና ጓደኞቹ በፍጥነት ሲደበቁ ዘንዶው የማስፍላይን ሰዎች አንድ በአንድ መጣል ጀመረ። ከዚያም ወደ ጆን ዞሮ ያዘውና ሊደፈጥጠው ተዘጋጀ። ጆን ግን የዘንዶዋ ቋንቋ ተረድቶ ነበር። የኤደን ዛፍን መጠበቅ ግዴታዋ እንደሆነ እንደሚያውቅ፣ ነገር ግን በከባድ ሁኔታ ስለተጎዳች ረጅም ጊዜ እንደማትቆይ በሰላም ነገራት። ልክ በዚያን ጊዜ ዘንዶዋ በህመም ጮኸች። ባለፉት ዓመታት በጣም ብዙ የወታደሮች ጋሻዎችን፣ መሳሪያዎችን እና የብረት ቁርጥራጮችን ስለዋጠች ሆዷ በከፍተኛ ሁኔታ ያማት ነበር። ጆን እና እንስሳት ጓደኞቹ በፍጥነት ወደ ሥራ ገቡ። በአንድነት ዘንዶዋን አክመው የብረት ቆሻሻዎችን በሙሉ ከረጢቷ ከሆዷ ውስጥ አወጡላት። ወዲያውኑ እረፍት ተሰማት። ለደግነታቸው ምስጋና ይሆን ዘንድ ዘንዶዋ ከፏፏቴ ጀርባ ወደ ተሸሸገው የኤደን ዛፍ በግል መራቻቸው። በመጨረሻ ንግሥቲቱን ለማዳን የሚያስፈልገውን አስማታዊ ፍሬ ቀጠፈ። ነገር ግን ወደ ቤተ መንግሥት ሲመለሱ በጣም ዘግይተው ነበር። ንግሥቲቱ አስቀድማ ሕይወቷ አልፎ ነበር። ልክ በዚያን ጊዜ ሎርድ ቶማስና ሰዎቹ ሊያስቆሟቸው ቢሞክሩም ንግሥቲቱ ዘንድ ደርሰው የኤደንን ፍሬ ጭማቂ በአፏ ውስጥ ማፍሰስ ቻሉ። ከጥቂት ቅጽበቶች በኋላ ሕይወት ወደ ሰውነቷ ተመለሰ። ንግሥቲቱ አይኖቿን ከፈተችና ሙሉ በሙሉ ተፈወሰች። ሮዝና ሁሉም የጆን ጓደኞች በጣም ተደሰቱ። ከዚያም የጆን ትንሽ ሰላይ ነፍሳት እውነታውን አወጣ። ሎርድ ቶማስ ንግሥቲቱን ለመግደል እንደሞከረና ምግቧን እንደመረዘ ገለጸ። ጠባቂዎቹ ሲፈትሹት የመርዙን ብልቃጥ አሁንም በእጁ አገኙት። ንግሥቲቱ ወዲያውኑ ቶማስ ወደ እስር ቤት እንዲጣል አዘዘች። ከዚያም ሕይወቷን ስላዳነላት ጆንን በደስታ አመሰገነችው። በመጨረሻም ጆን የእንስሳት መጠለያውን እንደገና ለሕዝብ ክፍት አደረገ። ሰዎች እንስሳቶቻቸውን እንዲያክምላቸው ከያቅጣጫው ይመጡ ነበር። ቶሚም እንደ ረዳቱ ሆኖ ከጎኑ በኩራት ቆመ። ይህንን ታሪክ ከወደዱት የሚቀጥለውንም ይወዱታል። ስለዚህ ይህን የመሰለና እንደዚህ አይነት የተለያዩ አዝናኝ ፊልሞችን መመልከት ከፈለጉ ይህን ቻናል ፎሎ ማድረግ እንዳይረሱ።